አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ አልሐምዱሊላህ። እንዴት ናችሁ እናንተ? ዛሬ እንግዲህ በቆጮ ስራ መጥቼላችኋለሁ። እንግዲህ ይሄ በሶ አይደለም፣ ሊጥ አይደለም፣ ቆጮ ነው። ይኸውላችሁ የተጨመቀ ንጹህ ራሴው ነው የጨመቅኩት። በነገራችን ላይ የግቢ ቆጮ ነው፣ ራሴ ጨምቄ ነው ስጨምቅ። ከዚህ በፊት የሰራሁት ቪዲዮ አለ። ለዛ ብዬ ለፍጥነትም ብዬ ስጨምቅ አላሳየሁም። እንግዲህ የምሰራው የቆጮ ሲስተም እንግዲህ ድንች ይፈልጋል፣ የተቀቀለ ድንች ይፈልጋል፣ ሱጎ ይፈልጋል። ሱጎም ሰርቻለሁ፣ ድንቼም ይሄው ደርሷል። ይኸውላችሁ ሲያምር ወይ እንዴት ተልጦ ነው ያው የሚቀቀለውና ልጬ ነው ያቀቀልኩትኝ። በቃ ደርሷል። ይሄን አውርጄ ይሄው ሱጎዬም ደግሞ በትንሿ ብረት ድስት አለች እና ይሄንን በእጄ እንደዚህ አፈርሰዋለሁ ማለት ነው። እሺ ይሄን ተመልከቱኝ። እና የውላችሁ ያው ቂቤ ነው። ቂቤ በመጥበሻዬ አድርጌያለሁ። ግሏል እንግዲህ በጋሎ ላይ ቆጮውን አድርጋለሁ። ድቅቅ እያረኩት ማለት እንደዚህ አንኳሩን እያፈረስኩ ማለት ነው። እንደዚህ አረጋለሁ እና በተቻለኝ መጠን ይወላችሁ እንደዚህ ፍርስ አድርጌ እዚህ ጋር አድርጌው እንግዲህ እንደዚህ አኖክረዋለሁ። በተለምዶ እንግዲህ እንኩሮ እንደሚባለው ማለት ነው። እና ፍርፍር የቆጮ ፍርፍር እንደዚህ ይሰራል። ይወላችሁ ያው በቃ ሲበስል ከለሩን እየቀየረ ነው የሚመጣው። ከቅድሙ ከነጩ ይልቅ እንደዚህ አይነት መልክ ያመጣል። ያው ቅቤ ጨመርኩበት። ቅቤ እየጨመራችሁ ካላችሁ ቅቤ ከሌላችሁም ደግሞ በምትፈልጉት በዘይትም አድርጋችሁ መስራት ትችላላችሁ ማለት ነው። ወይ በቅቤ ወይ በዘይት እንደ ፍላጎታችሁ። እና ይኸውላችሁ እየበሰለ ነው፣ አሁን እየደረሰ ነው። ወይኔ ሲጣፍጥ እኮ ማሻአላ። እንግዲህ ቆጮ አፍቃሪዎች ታውቃላችሁ እንግዲህ ስለ ቆጮ የምታውቁና ይኸውላችሁ ይኸው በጣም ፍርፍሩ ተመችቶኛል ወላሂ። እና ይኸውላችሁ ይሄን ይመስላል። በማንኪያ ይኸውላችሁ ይሄን ይመስላል። ሲያምር በሶ ነው የሚመስለው። አሁንም ቅቤ ጨመርኩበት፣ የደረቀ ስለመሰለኝ ቅቤ ጨመርኩበት እና አማስለዋለሁ። ከዛ እንዴት እንደሚጣፍጥ ማለት ድንች እና ሱጎ ተደርጎበት፣ ሱጎ በቲማቲም እና በሽንኩርት ለብቻ ተሰርቷል። ያላችሁ እንዴት እንደሚያምር እውነት እንዴትስ እንደሚጣፍጥ ጨው ተጨምሮበታል። በነገራችን ላይ መጀመሪያም ጨምራችሁ አሽታችሁ እዚህ ላይ ስትቀምሱት ካነሰ መጨመር ትችላላችሁ ማለት ነው። ያ እንግዲህ ደረሰ። ልቅመስ እስቲ ቅመስ። ዋው 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 እውነት እንዴት እንደሚጣፍጥ ማለት ነው። ሌላም አለ። አሁን ለሁለተኛ ጊዜ ነው ሳዘጋጅ። ከዛን ይሄ ሀራራ ታውቁታላችሁ፣ አረብ ሀገር ከዛው የመጣ ነውና ይሄው ለሁለተኛ ጊዜ ያፈረፈርኩትን ይሄው ወደዚህ ወደ ሳህኑ እያደረኩኝ ነው። በጣም ፈጠን እንደኔ ባትንቀረፈፉና ፈጠን ብትሉ ይመረጣል፣ እንዳይቀዘቅዝ ማለት ነው። በጣም ፈጠን ብትሉ ይመረጣል። ቶሎ ክትት አድርጋችሁ ክድን። እኔ ትንሽ ቀርፋፋ ነኝና እንደዛ እናረጋለን። ይኸውላችሁ ዋው 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 እሺ ዋው በቃ ምን ልበላችሁ ወይ። አሁን እንግዲህ ቀምሻ አሳያችኋለሁ። ወላሂ በትንሽዬ ሳህን ለቅምሻ። በነገራችን ላይ ማታ ነው አሁን ይሄ የተሰራበት ወቅት ማለት ነውና የራት ሰዓት ስለሆነ ራት ላይ እናቀርበዋለን ማለት ነው። እንግዲህ እንደዚህ አድርገናል። ዋው ክድን ቶሎ ድንችን ጨምራለሁ። ያላችሁ ድንችን ጨምር ደግሞ ከዛ ሱጎን ጨምር። ሞክሩት፣ ግን እውነት ሞክሩት። በተለይ ሀገር ቤት ያላችሁ
ቆጮ የምታገኙበት ቦታ ያላችሁ ውጭ ሀገርም ሆነ እኮ ምናልባት ሊኖር ይችላል። ቆጮ ሀበሾች ያስመጡት ምናምን እሱን እንደዛ አድርጋችሁ ፈልጋችሁ ገዝታችሁ መስራት ትችላላችሁ እላችኋለሁ። እዚሁ ሀገርም ካለ ያው ካላችሁ ታስፍቃላችሁ፣ ከሌላችሁ ደግሞ ከገበያ ሞልቷል። ከገበያ ገዝታችሁ መስራት ትችላላችሁ። ይኸውላችሁ ስጎን አደረግኩት። ወይ እንዴት እንደሚጣፍጥ ማሻአላህ ተባረከ ረህማን። ጣዕሙ በቃ ምን ልበላችሁ። በቃ ስጎን ደግሞ ቆንጆ አድርጌ ነው የሰራኋት በቲማቲም እና ሽንኩርት፣ ነጭ ሽንኩርት አድርጌ ቅመማ ቅመም። እንግዲህ ልቀምስላችሁ ነው ልበላላችሁ ነው። ይኸውላችሁ ወዶቼ ስጎን አውቄ ያሳነስኩት ነገር ይሆን ማን ነው አውቄ ነው ያሳነስኩት ቼክ ለማድረግ ያህል። ይኸውላችሁ ሱጎ እንደዚህ፣ ቆጮ እንደዚህ፣ ሱጎ እንደዚህ አውቄ ነው ያሳነስኩት። ይኸውላችሁ ዋው ወላሂ ሞክሩት። አሪፍ አድርጋችሁ ሱጎ ትሰራላችሁ በቲማቲም ሽንኩርት። ከዛ ድንቻችሁን ትቀቅላላችሁ። ከዛም በኋላ በእንኩሮ ነው የሰራሁት። በተለምዶ እንግዲህ እንኩሮ ቆይ አንተ ጥፍት በተለምዶ እንግዲህ እንኩሮ ነው የሚሉት ወይ ደግሞ ፍርፍር፣ የቆጮ ፍርፍር ወይ ደግሞ እንኩሮ ይባላል ማለት ነው። እና ይወላችሁ እንደዚህ አድርጋችሁ ወላሂ በቃ አንደኛ ሱጎን ብቻ አሳምራችሁ ቆጮን አንደኛ። ወላሂ ቃሪያ አለው። ቃሪያውን ሱጎ ውስጥ ጨምሬዋለሁ አውቄ። በቀይ ሱጎ ላይ ቃሪያ ጨምሬያለሁ አውቄ። ዳጣ ካላችሁ ዳጣ ጨምሮ እንዴት እንደምጣፍጥ ባባ ሞክሩት። ወልዳ ሀገር ቤት ያላችሁ ሞክሩት። በቃ ቀላል ነው፣ ይጣፍጣል። ሰላማችሁ ይብዛ። ባይ ባይ።